የልጁ እናት የትኛዋ ነች? ይህ ከረጅም ጊዜ በፊት የተፈጠረ ታሪክ ነው። አንዲት ወጣት እናት ሕፃን ልጇን ይዛ ወደ ሩቅ መንደር መጓዝ ጀመረች። ለዚያም አንድ በሚያምር ጫካ ውስጥ ማለፍ ነበረባት። ሕፃኑ የወፎችን ዝማሬ እየሰማ ሲደሰት እያየች እናቲቱ ደስ እያላት ትጓዝ ነበር። በዙሪያው ከሚበሩት ቢራቢሮዎች ጋር በደስታ ይጫወትም ነበር። እናቱም እንዲይዛቸው የሰጠችውን አበቦች እያሸተተ ይደሰት ይስቅም ነበር። ረጅም መንገድ ከተጓዙም በኋላ አንድ የኩሬ ውሃ አጠገብ ደረሱ። የኩሬውም ውሃ የሚያብለጨልጭ ሰማያዊ፣ ቀዝቃዛና ለመዋኘት የሚያስደስት ነበር። እናቲቱ ልጇን ዳርቻው ላይ ባለው ለስላሳ ሳር ላይ አስተኝታ ጥቂት ለመታጠብ ወሰነች። ለጥቂት ጊዜ በፍጥነት ለመዋኘት ሄደች። እናቲቱ እየታጠበች ሳለ አንድ ድምፅ ሰማች። ሙሉ ታሪኩን ቻናላችን ውስጥ ገብተው ይመልከቱ።